የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ክፍል አብረን እንመለከታለን። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክሞ መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ መጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝ ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ቀኝ እጁንም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭምቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። ያነበብኩት የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 10 ድረስ ያለው ክፍል ነው። የመልእክትን ዋናው ቦታ የሚይዘው ቁጥር 6 ነው። ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። የስብከተ ርዕስ ባዶ እጅ ሙሉ መንፈስ ይላል። ዝም ብለህ ንገረው አጠገብ ያለውን ሰው፣ ባዶ እጅ ሙሉ መንፈስ። ብርና ወርቅ የለኝም፣ መንፈሴ ግን ምንድነው? ሙሉ ነው። ባዶ እጅ ሙሉ መንፈስ። እኔ አንድ መልእክት አለኝ። እጃችሁ ባዶ ሆኖ መንፈሳችሁ ሙሉ ከሆነ እናንተ ጋር ታምራት አለ። የክርስቲያኖች ትክክለኛው ሚዛን፣ የአማኞች ትክክለኛው ሀብት ያለው እጃቸው ላይ ሳይሆን መንፈሳቸው ላይ ነው። ሊታፓቬሳ አንድ ሰው አሜን በል። መኪና የለኝም፣ ቤት የለኝም፣ ዘመድ የለኝም፣ ስልጣን የለኝም አትበል። መንፈሳዊ ብሌሲንግ፣ መንፈሳዊ ሀብታምነት የሚለካው በእጅ ላይ ባለው ሳይሆን በመንፈስ ላይ ባለው ሀብት ነው። መንፈስ ሙሉ ከሆነ የታሰሩትን ትፈታለህ። መንፈስ ሙሉ ከሆነ ድሃ የሆነውን ሰው ባለጠጋ ታደርጋለህ። እስኪ አንድ ሰው ከኔ ጋር መንፈሳዊ ባለጠግነት ይበል። ባዶ እጅ ያለውን ሰው መልእክት አለኝ። እጅ ባዶ ስለሆነ አትጨነቅ፣ መንፈስ ሙሉ ይሆን። ብርና ወርቅ የለኝም፣ ያለኝን ግን እሰጣለሁ። በአንድ በኩል የለኝም፣ በሌላ በኩል አለኝ። አለኝ የምንለው ነገር በዓለማውያን አይን የሚታይ አይደለም። ድሆች እንመስላለን ይላል ጳውሎስ። ምንም የሌለን እንመስላለን፣ ግን ሁሉ የኛ ነው። የማንታወቅ እንመስላለን፣ ግን በዓለም ሁሉ ተጽዕኖ ፈጣሪዎች ነን። እስኪ አንድ ሰው ጮሆ አሜን ይበል። አንዳንድ ሰዎች በቤተሰቦቻችሁ ውስጥ እንኳን ተጽዕኖ አልፈጠራችሁም፣ ማንም አያውቃችሁም፣ በምትኖሩበት አካባቢ አትታወቁም፣ ተጽዕኖ ፈጣሪ አልተባላችሁም። ነገር ግን በእግዚአብሔር ዓለም በጣም ትታወቃላችሁ። ባዶ እጅ ሙሉ መንፈስ። መልሱልኝ። ባዶ እጅ ፎቅ ላይ ያላችሁ ባዶ እጅ ዲካፋሃዶሳ 2018 ዓመተ ምህረት እጅ ባዶ ይመስላል፣ መንፈስ ግን ሙሉ ነው። እስኪ አንድ ሰው ከኔ ጋር ተነስቶ በእግሩ ቆሞ መንፈስ ሙሉ ነው ይበል። ሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ እስከ 10 ድረስ ያለው ክፍል የእግዚአብሔር ሰዎች ሀብታቸው በውጫዊ ገጽታ የሚታይ ሳይሆን ከመንፈሳቸው የሚጀምር እንደሆነ ያስተምራል። መንፈሳዊ ሀብት፣ ክርስቶስ የሰጠን ሀብት ከመንፈሳችን ላይ ከውስጣችን ላይ እንደሚጀምር ያስተምራል። ጴጥሮስ ሽባውን ሰው ያስነሳው በገንዘብ ኃይል አይደለም፣ በቴክኒክ አይደለም፣ በታክቲክ አይደለም፣ በሳይንሳዊ ሲስተም አይደለም። ለዘመናት ከመወለዱ ጀምሮ ሽባ ሆኖ የተወለደውን ሰው ከታሰረበት ብድግ ብሎ ተነስቶ እየዘለለ ወደ ቤተ መቅደስ እንዲገባ ያደረገው መንፈሱ ሙሉ ስለነበረ ነው። እንደዚህ አይነት ሀብት ሌሎች ሰዎች ጋር የለም። እርግጠኛ ሆኜ ነው የምናገረው። አንተ ጋር ያለው ሀብት ዓለማውያን ጋር የለም።
እናስቀናቸዋለን። መንፈሱ ሙሉ የሆነ ሰው ያስቀናል። መንፈሱ ሙሉ የሆነ ሰው ያስቀናል። ብታምንም ባታምንም ታስቀናለህ። በእግር የህርክ መኪና ያለውን ሰውዬ ታስቀናለህ። ቤት የለም ተከራይተ የሆነች 4 በ4 በሆነች ክፍል ውስጥ ሆነ ታስቀናለህ። እውነተኛ በረከት በእጅ የሚዳሰሰው ቁሳቁስ አይደለም፣ ገንዘብ አይደለም፣ ፎቅ አይደለም፣ መኪና አይደለም፣ ዶክመንት አይደለም። ዘመን የማይሽረው አደጋ የማያጠፋው ሌባ የማይደርሰው እውነተኛ በረከት መንፈሳዊ በረከት ነው። መንፈሳዊ በረከት ቦታው ደግሞ መንፈሳችን ነው። መንፈሳዊ በረከት ባንክ ውስጥ ያለው ገንዘብ አይደለም። መንፈሳዊ በረከት የምናሽከረክረው መኪና አይደለም። መንፈሳዊ በረከት ክርስቶስ ኢየሱስ የሰጠን ጠላት ልሽራው የማይችለው በጠላት የማይሻር ለዘላለም ከኛ ጋር የሚኖር ጌታ ያልገባቸው ሰዎች እጃቸው ላይ ያለው ነገር ሲያልቅ ኮንፊደንስ ያጣሉ። እጃቸው ባዶ ሲሆን አቋማቸው ይወርዳል፣ ቶናቸውን ይቀይራሉ። እኛ ግን እጃችን ባዶ ሆኖ ኮንፊደንስ አለን። ሲኖርና ሳይኖር የሚባል ነገር እኛ ጋር አይታወቅም። እኛ ጋር ሁሉ ጊዜ አለ 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 አለ። ጴጥሮስ ብርና ወርቅ የለኝም ብሎ ሲናገር እየተሸማቀቀ አይደለም የተናገረው፣ ደረቱን ነፍቶ ነው የተናገረው። የለኝም የሚል ሰው እኮ እየተሸማቀቀ ነው መናገር ያለበት። የለኝም የሚል ሰው ኮንፊደንሱን ከት ያመጣል። አለመኖሩን ሲናገር ደረቱን ነፍቶ ነው የሚናገረው። ስማ አንተ ሰው ብርና ወርቅ የለኝም፣ ያለኝን ግን እሰጣለሁ። የተለመደ ነገር የለኝም፣ ያልተለመደ ነገር ግን እኔ ጋር አለ። ምንድነው የተለመደ ነገር? ሰዎች ሲሄዱና ሲመጡ ገንዘብ ይሰጣሉ ላንተ ከዚህ በፊት። ዛሬ የሚሰጠው ገንዘብ ሳይሆን መንፈስ ውስጥ ያለው ኃይል ነው። ከሰዎች በተቀበልከው ገንዘብ ያንተ ቦታ አልተቀየረም። ዛሬ በዚህ ቃል ያንተ ቦታ ይቀየራል። ተነስና በናዝረቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። እውነተኛ ሀብት በእጅ ላይ ያለ ገንዘብ ሳይሆን በመንፈሳችን በሕይወታችን ላይ ያለ የእግዚአብሔር መገኘት ነው። በእጃችሁ ላይ የያዛችሁትን ነገር እውነተኛ ነው ብላችሁ እንዳታምኑ። ትልልቅ ቢዝነሶችን የምታንቀሳቅሱ ሰዎች፣ ወፍራም ገንዘብ ባንክ ቤት ያላችሁ ሰዎች፣ ትልቅ ዝና ያከማቻችሁ ሰዎች፣ በጣም ትልቅ ስም የገነባችሁ ሰዎች አይቀጥልም። ጠዋት ጥሩ ነው፣ ከሰዓት ደመናማ ይሆናል። ዛሬ በጣም ብዙ ሰው ይከተላል። እሱም ቢሆን ለፎቶ ነው እንጂ በመከራ ቀን አይቆምም ካንተ ጋር። ጴጥሮስ በእጁ ላይ ያለውን ሳይሆን በመንፈሱ ላይ፣ በእጁ ላይ ያለውን ሳይሆን በሕይወቱ ላይ ያለውን የእግዚአብሔርን መገኘት ነው በኮንፊደንስ የተናገረው። ያለኝን እሰጣለሁ። ሰው የሚታየውን ይሰጣል፣ እኔ ግን የማይታየውን እሰጣለሁ። ሰው የሚነካውን ይሰጣል፣ እኔ ግን የማይነካውን እሰጣለሁ። ከመወለዱ ጀምሮ ሽባ የሆነውን ሰው ብዙ ሰዎች በገንዘብ ረድተዋል። ብዙ ሰዎች በገንዘብ ሲያግዙ ነበር። አልተነሳም፣ ጥያቄውም አልተመለሰም። ጴጥሮስ ግን በመንፈሱና በሕይወቱ ላይ ካለው ከእግዚአብሔር መገኘት ላይ አውጥቶ ይህንን ስጦታ በሰጠ ጊዜ ሽባው ሰው ተነስቶ መዝለል ጀመረ። እውነተኛ ሀብት ያዘልላል። እውነተኛ ሀብት ያንቀሳቅሳል። እውነተኛ ሀብት ለዘላለም ይኖራል። አንዳንድ ሰዎች ሳሎናቸው ሙሉ ነው፣ መንፈሳቸው ግን ባዶ ነው። አይታችሁ ታውቃላችሁ? አንዳንድ ጊዜ ዋይት ሃውስ የሚመስል ቤት አላቸው። የሳሎናቸው ሶፋ ያስቀናል። ደረጃ ስትወጡ የቤቱ ዲዛይን ዋው ያዝብላል። አካውንታቸው ውስጥ ያለው ገንዘብ ተወስዶ የማያልቅ ይመስላል። ከ10 አቅጣጫ የሚገርም ገቢ ያላቸው፣ መንፈሳቸው ግን ባዶ ነው። ኮንፊደንስ የላቸውም። ከተማ ውስጥ እየነዱ አያችሁ፣ ሰላም የላቸውም። መንፈሱ ሙሉ የሆነ ሰው ግን ወደ ግራ ወደ ቀኝ አያይም፣ ዝም ብሎ ይነዳል። መንፈሳችሁ ሙሉ ይሆን። receive in the name of Jesus። ውሰዱ ይሄንን blessing፣ ውሰዱ ይሄንን በረከት። እናውቃቸዋለን እኮ በጣም ብዙ አፍታሞች አሉ፣ በገንዘባቸው የሚመኩ፣ በእውቀታቸው የሚመኩ፣ ግን ኮንፊደንስ የላቸውም። ከተማ ውስጥ ሲንቀሳቀሱ ኮንፊደንስ የላቸውም፣ ባዶነት ይሰማቸዋል። እንደዛ አይነት በሚሽከረከር ወንበር ላይ ቁጭ ብሎ
ሰላም የላቸውም። እነሱ ወደ ግራ ሲዞሩ መንፈሳቸው ወደ ቀኝ ይዞራል። ከራሳቸው ጋር የተጣሉ ናቸው። አንተ ግን ማታ ቤት እንደገባህ አልጋ ላይ አንደኛው እግር ወደዛ አንደኛው እግር ወደዚህ አርገህ ሲነጋ ትነቃለህ። አትታወክም፣ አትናወጥም። ለምን ሲባል መንፈስ ሙሉ ነው። የእግዚአብሔር መገኘት በሕይወት ላይ አለ። እግዚአብሔር ይጠብቅሃል። መናወጥ፣ መረበሽ፣ መታወክ አንተ ሕይወት ላይ የለም። እስኪ አንድ ሰው ጮኸ አሜን ይበል። እኔ የሚገርም እኮ ነው በጣም አንዳንድ ሰዎች እንደዚህ አይነት የሚገርም ሕይወት በአይን የሚታይ ነገር ውስጥ ሙላት የለም፣ እረፍት የለም። በሚታየው ነገር ላይ በእጅ በሚጨበጥ ነገር ውስጥ ሙላት የለም። በምድራዊ ሀብት ላይ ሙሉ መንፈስ የለም። አንዱን ከያዝክ በኋላ ሌላውን ለመያዝ ነው የምትሮጣው። እሱን ከያዝክ በኋላ አትረጋጋም፣ ሌላውን ትፈልጋለህ። ሙላት የለም እሱ ውስጥ። ጌታን የያዘ ሰው ለዘላለም ስለተባረከ መንፈሱ ሙሉ እንደሆነ ይረዳል። ሙሉ መንፈስ ያለው ሰው ማን ነው ካላችሁኝ፣ በሕይወቱ ላይ የእግዚአብሔርን መገኘት የያዘ ሰው ነው። ጌታ አለ ይላል ያ ሰው። እሱ ሰው ምን ይላል? ሲወጣም ሲገባም ኢየሱስ አለ። ይመግበኛል፣ ይፈውሰኛል፣ ያጽናነኛል፣ ያበረተኛል፣ ያራምደኛል። ብቃቴ ነው፣ ኃይሌ ነው፣ የዘላለም ብሌሲንጌ ነው ብሎ ያምናል። ሃሌሉያ ሃሌሉያ። አንዳንዶች ደግሞ አሉ ንብረት የላቸውም፣ ገንዘብ ሳይኖራቸው ለሌሎች በረከት የሚሆኑ ሰዎች አሉ። ደግሞ እነዚህ ሰዎች በመንፈስ ቅዱስ የተሞሉ ናቸው። ሆሊ ስፒሪት በሕይወታቸው ላይ በትክክል አክቲቭ ሆኖ የሚሰራባቸው እነዚህ ሰዎች እጃቸው ባዶ ነው፣ መንፈሳቸው ግን ሙሉ ስለሆነ በደረሱበት ስፍራ ሁሉ የታመሙትን ይፈውሳሉ። ባዶነት የሚሰማቸው ሰዎችን ሁሉ ወደ ብቃት ይቀይራሉ። በጣም ስሙኝ ባካችሁ፣ የእግዚአብሔር መገኘት ከንብረት ይበልጣል። በሕይወታችሁ ላይ ያለው የእግዚአብሔር መገኘት ከንብረት ይበልጣል። በሕይወታችሁ ላይ ያለው የእግዚአብሔር መገኘት ከገንዘብ ይበልጣል። በሕይወታችሁ ላይ ያለው የእግዚአብሔር መገኘት ከሚታየው ይበልጣል። አለመኖርን ስትናገር አትሸማቀቅ። እንደ ጴጥሮስ በኮንፊደንስ ተናገር። ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። የእጁን ባዶነት ሲናገር አልተሸማቀቀም። ለምን? የሚበልጥ የተሻለ በረከት በመንፈሱ ውስጥ እንዳለ ስለተረዳ። ቤት አለመስራታችን፣ ገንዘብ አለመኖሩን ስንናገር አንገት የምንሰብረው በመንፈሳችንና በሕይወታችን ላይ ያለውን የእግዚአብሔርን መገኘት በትክክል ስላልተረዳን ነው። በሕይወቱ ላይ ያለውን የእግዚአብሔርን መገኘት በትክክል የተረዳ ሰው ለሌሎች በመንፈሱ ላይ ካለው ሙላት በቃላት ብቻ ሳይሆን በተግባር የታጀበ በረከት ያካፍላል። መንፈሳችሁ ሙሉ ከሆነ አደጋ እየጨመረ ሲመጣ ሳቃችሁ ይጨምራል። በሰሜን ጦርነት ተጀምሯል፣ በደቡብ እንደዚህ አይነት ነገር አለ፣ በምስራቅና በምዕራብ እንደዚህ እየተባለ ነው ሲባል መንፈስ ሙሉ ከሆነ በሰላም ትተኛለህ። እግዚአብሔር ምንድነው ያሰበው? በልብ ያልታሰበ፣ በአይን ያልታየ፣ በጆሮ ያልተሰማ አዲስ ነገር አይቶልሃል። እሱን ይዘህ ትወጣለህ። ይዘህ የምትወጣው በእጅ ሳይሆን በመንፈስ ላይ ነው። በመንፈስ ይዘህ ትወጣለህ። መንፈስ ሙሉ ሆኖ ትወጣለህ። ከቸርች ስትመለሱ ምን ይዘህ መጣ ብሎ የሚጠይቅ ሰው ያጋጥመሃል። የመጣው እኮ ገበያ አይደለም፣ ምን ይዘህ እንድትመለስ ይፈልጋል። ገበያ የገባ ሰው በረበግ ይዞ ይመለሳል። ቸርች መጥተህ ምን ይዘህ ትመለሳለህ? በእጅ እኮ ይዘህ የምትመለሰው ነገር የለም፣ በመንፈስ ላይ ነው ይዘህ የምትመለሰው። ልጅ እንዲሰጠኝ መጸለይ ይፈልጋለሁ እያለ የመጣውን ሰው ሕፃን ይዞ እንዲመለስ ይፈልጋል። ይሄ ከሰፈር ተሰርቆ ካልሆነ የማይቻል። ሕፃን ይዘህ አይደለም የምትመለሰው፣ ቃል ይዘህ ትመለሳለህ። ካደረና ከዋለ በኋላ ይሄ ቃል ልጅ ይሆናል። ካደረና ከዋለ በኋላ ፋይናንስ ይሆናል። ካደረና ከዋለ በኋላ የምትፈልገው ነገር ሆኖ ይቀየራል።
ካደረና ከዋለ በኋላ የእግዚአብሔር ቃል በሕይወታችሁ ላይ ይሆናል። እስኪ አንድ ሰው ከኔ ጋር የእግዚአብሔር ቃል በሕይወቴ ላይ ይሆናል ይበል። ብርሃን ይሁን አለ፣ ብርሃንም ሆነ። ይሁን አለ፣ ይሁን አለ፣ ሆነ። እግዚአብሔር ካንተ የሚፈልገው ሙሉ ኪስ ሳይሆን ሙሉ መንፈስ ነው። ልክ እንደ ጴጥሮስ ብርና ወርቅ የለኝም ያለኝን ግን እሰጣለሁ። ይሄ የመንፈሱን ሙላት በሕይወቱ ላይ ያለውን የእግዚአብሔርን መገኘት ያመለክታል። ይሄንን ወረቀት ባሻሽል የኔ ነገር ይስተካከላል። ጥሩ ነው ወረቀት ማስተካከል፣ ጥሩ ነው ከቦታ ወደ ቦታ መንቀሳቀስ፣ ነገሮችን ቀይሮ ማየት ጥሩ ነው። እዛ ውስጥ ግን ሙላት የለም። ሙላት ያለው፣ ሰላም ያለው፣ ኃይል ያለው፣ ደስታ ያለው፣ ፍቅር ያለው፣ ተቀባይነት ያለው በእግዚአብሔር መገኘት ውስጥ ነው። መንፈሳችሁ ሙሉ ይሁን። አንድ ሰው ብዙ ነገር ሊኖረው ይችላል። ነገር ግን የእግዚአብሔር መገኘት በሕይወቱ ላይ ከሌለ መንፈሱ ባዶ ነው። እግዚአብሔር ከባዶ መንፈስ ይጠብቃችሁ። መንፈሳችሁ ባዶ ሲሆን ድርቀት ይሰማል። ጎደሎ ነኝ ብላችሁ ስለምታስቡ በምትኖሩበት አካባቢ ከጎረቤት ጋር እንኳን አትስማሙ። ያልተመለሰ ጥያቄ አለ ብለህ ስለምታስብ ከሰዎች ሁሉ ጋር ትጋጫለህ። የተሻለ ሀብት በመንፈስ ላይ እንዳለ ስለማታውቅ ወይም ስለማናውቅ የተሻለ ነገር ለመያዝ የተሻለ ነገር ከፊት እንዳለ በማሰብ እንሮጣለን። የተሻለ ነገር ኦሬዲ ይዘናል። እሱም በመንፈሳችን ላይ ያለው የእግዚአብሔር መገኘት ነው። በሕይወቱ ላይ ያለውን የእግዚአብሔርን መገኘት በትክክል የተረዳ ሰው በሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስ እንዳደረገው ሁሉ እሱም ያደርጋል። እጄ ባዶ ነው እያለ ጴጥሮስ ይፈውሳል። እጄ ባዶ ነው እያለ ወንጌል ይሰብካል። እጄ ባዶ ነው እያለ በመንፈሱ ላይ የሞላውን የእግዚአብሔርን መገኘት ገልጦ ያሳያል። 26 የሆነ ነጭ ቬት የያዘ ሰውዬ መጥቶ ያጽናናኛል ብለ እንዳታስበው፣ እሱ አንተን እየጠበቀ ነው። የሚገርም መኪና ይዟል፣ ግን መረጋጋት አቅቶታልና ቀርበ ኢየሱስ አለ ብለ እንድትሰብከው ይፈልጋል። ብርና ወርቅ የለኝም አንተ ሰውዬ ካለበት ድህነት ውስጥ ውጣና ተገለጥ እንድትለው ይፈልጋል። እኔ ጋር ያለው ከነሱ ጋር ካለው ይበልጣል። የሚበልጥ ሀብት በሕይወታችሁ ላይ አለ። እሱ ሀብት የእግዚአብሔር መገኘት ይባላል። በመንፈሳቸው ብቻ ሳይሆን በእጃቸውም በኪሳቸውም ሙሉ የነበሩ ሰዎች ተጽፈዋል። እነ አብርሃም፣ እነ ሰለሞን ከምናከማቸው ንብረት ላይ አይደለም እውነተኛ ብልጽግና የሚገኘው፣ ከተሸከምነው ከእግዚአብሔር ክብር ላይ ነው የሚፈልቀው። ተሸክመን ነው የምንዞረው። የኛ ሀብት የሚቀመጠው ባንክ ውስጥ ሳይሆን መንፈሳችን ውስጥ ነው። ባለጠጋ ነኝ ብሎ የሚጠሩት የነሱ ባለጠግነት የሆነ ቦታ ተቆልፎ ነው ያለው። የኛ በረከት የኛ ኃይል ግን በመንፈሳችን ላይ ስላለ ይከተለናል፣ ከኛ ጋር ይንቀሳቀሳል። የእግዚአብሔር ክብር ነው እሱ ሀብት። ሽባውን ብድግ የሚያደርግ፣ የታሰረውን የሚፈታ፣ አንካሶችን የሚያዘልል፣ ሽባዎችን የሚተረትር፣ መስማት የማይችሉትን ጆሮ የሚከፍት፣ ለመካኖች ልጅ የሚሰጥ የእግዚአብሔር ክብር ነው በመንፈሳችን ላይ ያለው። ሙሴ ራሱን እንደማይችል ተመልክቶ ነበር። ጌዲዮን ራሱን ከሁሉ ዝቅተኛ አድርጎ ያየ ነበር። ዳዊት ትንሹ እረኛ ልጅ ነበር። ነገር ግን እግዚአብሔር በእነርሱ ውስጥ ያለውን እምነትና ታማኝነት አየ። አሁን የምነግራችሁ ትባረካለህ ሳይሆን ሌሎችን ለመባረክ እግዚአብሔር አንተን መሳሪያ አድርጎ ይጠቀማል። ሳካማቮሶ አያችሁ፣ አብርሃምን ካንተ በኋላ የሚመጣው ትውልድ ሁሉ ባንተ የተባረከ ይሆናል። ሌሎችን ለመባረክ እግዚአብሔር እናንተን እንደ መሳሪያ መጠቀም ይጀምራል። እስኪ አንድ ሰው አሜን ይበል። ያንተ ቤተሰብ የሚባረከው ባንተ ነው። ቤተሰቦችን ለመባረክ እግዚአብሔር አንተን እንደ መሳሪያ ይጠቀማል። ኢትዮጵያን ለመባረክ እግዚአብሔር አንተን እንደ መሳሪያ ይጠቀማል። አፍሪካን ለመቀየር እግዚአብሔር አንተን እንደ መሳሪያ ይጠቀማል። ሌሎች ዓለሞችን ለመባረክ እግዚአብሔር አንተን እንደ መሳሪያ ይጠቀማል። በመንፈሳችሁ ላይ ያለውን ሀብት፣ በሕይወታችሁ ላይ ያለውን የእግዚአብሔርን መገኘት መለማመድ መቻል አለባችሁ። የለኝም እያላችሁ የእጃችሁን ባዶነት የምትዘምሩ ሰዎች፣ ወደ ዜማ የቀየራችሁ ሰዎች፣ አንተ ያላየውን ሀብት በመንፈስ ውስጥ አሳያለሁ። አንተ ያላየውን የእግዚአብሔርን መገኘት በሕይወት ላይ አያለሁ።
ከዛ ላይ የመዘዝክ ጠላትን ማሳፈር ትችላለህ። አለመኖርን የእጅን ባዶነት አትናገር። የክስን ባዶነት አትናገር። እግዚአብሔር መንፈስ ውስጥ ሙላትን አስቀምጧል። እግዚአብሔር ቤት ውስጥ ሙላትን አድርጓል። እግዚአብሔር በሕይወት ላይ መገኘቱን አኑሯል። የእግዚአብሔር መገኘት በሕይወታችሁ ላይ አለ። ሐዋርያት በገንዘብ ምናልባት ድሆች ነበሩ፣ ግን ለሰዎች የሚሰጡት ወንጌል የዘላለም ሀብት ነበረ። እውነተኛ ሀብት ወርቅና ብር ብቻ አይደለም። ወርቅና ብር ሀብት ካልሆነ ምንድነው ታዲያ ብላችሁ የምትጠይቁኝ ሰዎች ልዩነቱን ነው እየነገርኳችሁ ያለው እንጂ ብርም ወርቅም ሀብት ነው። ነገር ግን ሀብትና እውነተኛ ሀብት አለ። ሀብት በሁለት ይከፈላል። አንደኛው ሀብት ይባላል፣ ሁለተኛው እውነተኛ ሀብት ይባላል። እየተናገርኩ ያለሁት ስለ እውነተኛ ሀብት ነው። እውነተኛ ሀብት ያለው በመንፈሳችን ውስጥ ስለሆነ እግዚአብሔር አምላክ ያንን ተቀርቶ የማያልቀውን ተወስዶ የማያልቀውን ሀብት ከመንፈሳችን ላይ እንድንጠቀም ይፈልጋል። ወርቅ ላይ ቁጭ ብለህ አታልቅስ። ሀብት ላይ ቁጭ ብለህ አታልቅስ። እግዚአብሔር አንተ ጋር ያስቀመጠው ሀብት አለ። የተናገርኩት ያለው ስለ መንፈሳዊ ሀብት ነው። ስለ መንፈሳዊ ብልጽግና ነው። የመጀመሪያው መንፈሳዊ ሀብት ወይም እውነተኛ ሀብት ድነት ነው። ሰው ሳይድን መኪና ቢገዛ ሳይድን G+3 ቢሰራ ምን ይጠቅመዋል? ድነት ይቀድማል። ሪል ብሌሲንግ ፌክ ያልሆነ እግዚአብሔር የሚቀበለው ሀብት እውነተኛው ሀብት የመጀመሪያው ምንድነው? ድነት ነው። እስኪ አንድ ሰው ድነት ነው ይበል። ሁለተኛው ሰላም ነው። ቤት ኖሮ ሰላም ከሌለ፣ በጣም በብዙ ዘመዶች ታጅበህ ሰላም ከሌለ፣ ከሀገር ውጭ ተምረህ ሰላም ከሌለ ምኑ ነው ሀብቱ? የእግዚአብሔር ሰላም ነው እውነተኛ ሀብት። ሶስተኛው ተስፋ ነው። በጣም ብዙ ነገር አላችሁ፣ ተስፋ ከሌላችሁ ምን ትሆናላችሁ? በጣም ብዙ ነገር ይዞ ግን ተስፋ የሌለው ሰው አለ። ከፀሐይ በታች ከምድር በላይ እየኖረ ነው። በፈለገበት ጊዜ አሜሪካ ገብቶ እየወጣ ነው። ካናዳ እየተመላለሰ ነው። አውስትራሊያ፣ አውሮፓ እየሄደ ነው፣ እየተመላለሰ ነው። በአገር ውስጥ የተሻለ ህይወት እየኖረ ነው፣ ግን ተስፋ የለውም። ለምን? ኢየሱስ ስለሌለው። ስለዚህ እውነተኛ በረከት፣ እውነተኛ ባለጠግነት ተስፋ ነው። ተስፋው ደግሞ ቁሳቁስ ሳይሆን ራሱ ኢየሱስ ነው። አራተኛው የእግዚአብሔር ቃል ነው። ቃል የሌለው ሰው ድሃ ነው። የእግዚአብሔርን ቃል ያላዘ ሰው ባዶ ነው። ስለዚህ የእግዚአብሔርን ቃል የያዛችሁ እንደሆነ ደስ ይበላችሁ። እስኪ አንድ ሰው ከኔ ጋር እኔ ቃል አለኝ በለ። እነዚህ ነገሮች ሰዎችን እውነተኛ ባለጠጋ ያደርጉታል። ድነት፣ ሰላም፣ ተስፋ፣ የእግዚአብሔር ቃል። እነዚህ ነገሮች ሰዎችን እውነተኛ ባለጠጋ ያደርጉታል። የዳናችሁ፣ ሰላም ያላችሁ፣ ተስፋ ያላችሁ፣ የእግዚአብሔር ቃል ያላችሁ እናንተ ባለጠጎች ናችሁ። እስኪ አንድ ሰው ጮሆ እኔ ባለጠጋ ነኝ ይበል። ይሄንን ቃል የተናገረው ጳውሎስ ነው። አንዳች የሌለን ስንሆን ሁሉ የኛ ነው የሚለው ቃል ለጆሮ ይጋጫል፣ ለመንፈሳችን ግን ይስማማል። የእግዚአብሔር ሰላም የኛ ነው፣ ተስፋ የኛ ነው፣ ጸጋ የኛ ነው፣ መንግስተ ሰማያት የኛ ነው። አንዳች የሌለን ስንሆን ሁሉ የኛ ነው። ጸጋ የኛ ነው፣ የእግዚአብሔር ሰላም የኛ ነው፣ ተስፋ የኛ ነው፣ መንግስተ ሰማያት የኛ ነው። መልእክቴን ጨርሻለሁ። የተባረካችሁ ናችሁ። ዋው